ሰላም ጤና ይስጥልን አብሽሮ መገናኛ ነው። በዛሬ የዜና እትማችን የአሜሪካ ፕሬዝዳንት ዶናልድ ትራምፕ ለኢራን ያስተላለፉት ያልተጠበቀና ዓለምን ያስገረመ ጥሪ፣ በትምህርት ሚኒስቴር በኩል ይፋ የተደረገውን አዲስ የዩኒቨርሲቲ የአመራር ምደባ መመሪያ እንዲሁም በጉምሩክ ኮሚሽን የተመዘገበ ግዙፍ የኮንትሮባንድ ቁጥጥር ዝርዝር ይዤላችሁ ቀርቤያለሁ። እስከ ዜናው ፍጻሜ አብራችሁን ቆዩ። ቀዳሚ ዜናችን የሚሆነው በመካከለኛው ምስራቅ በዓለም ፖለቲካ ላይ ትልቅ መነጋገሪያ የፈጠረው የዶናልድ ትራምፕ ጥሪ ሲሆን ፕሬዝዳንቱ ትራምፕ ለኢራን መንግስት ባስተላለፉት መልእክት የኒውክሌር ፕሮግራማችሁ ለ20 ዓመታት ካቆማችሁ እኔ ለአዲስ ስምምነት ዝግጁ ነኝ ሲሉ ጥሪ አቅርበዋል። ፕሬዝዳንቱ አክለውም ይህን ስምምነት የሚፈጽመው የኢራን በተግባር በተጨባጭ ዝግጁ መሆኗን በገለልተኛ አካል ሲረጋገጥ ብቻ እንደሆነ አስታውቀዋል። ይህ ካልሆነ ምንም አይነት ስምምነት አይኖርም ሲሉ ማስጠንቀቂያ የታከለበት ጠንከር ያለ መልእክት ለቴህራን ልከዋል። ይህን እርምጃ በሁለቱ ሀገራት መካከል ለዓመታት የቆየውን ውጥረት ያረግበዋል ወይስ ኢራን የ20 ዓመታት ረጅም ገደብ ውድቅ ታደርገዋለች የሚለው ብዙዎች ጥያቄ ሆኗል። ወደ አገር ውስጥ ዜና ስናልፍ የኢትዮጵያ ከፍተኛ ትምህርት ሚኒስቴር ከማንኛውም ፖለቲካ ተጽዕኖ ነፃ እንዲሆንና የእውቀት ማዕከልነታቸው እንዲረጋገጥ አዲስ አሰራር እየተዘረጋ መሆኑን ትምህርት ሚኒስቴር አስታውቋል። ፕሮፌሰር ብርሃኑ ነጋ ከአሶሳ ዩኒቨርሲቲ በማህበረሰብ ጋር ባደረጉት ውይይት እንደገለጹት ከዚህ በኋላ ዩኒቨርሲቲ አመራሮች የሚመደቡት በሀገር አቀፍ ደረጃ በሚወጣው ማስታወቂያ በእውቀትና በችሎታ የሚደረግ ከፍተኛ ውድድር ብቻ ይሆናል ሲሉ ዩኒቨርሲቲው በዘር የሚሰባሰቡባቸው ሳይሆን በነፃነት የሚታሰብባቸው የምርምርና የውይይት መድረክ እንዲሁም በትኩረት እንደሚሰራ ሚኒስትሩ አጽንኦት ሰጥተው ገልጸዋል። በመጨረሻም የጉምሩክ ኮሚሽን ባደረገው ከፍተኛ ክትትል በሳምንት ጊዜ ውስጥ 405.4 ሚሊዮን ብር ግምታዊ ዋጋ ያላቸው የኮንትሮባንድ እቃዎች በተለያዩ ቅርንጫፎች መያዙን አስታውቀዋል። በቁጥጥር ስር ከዋላቸው እቃዎች መካከል አልባሳት፣ ኤሌክትሮኒክ፣ መድኃኒቶች፣ ማዕድናት፣ የውጭ ሀገር ገንዘቦች ይገኙበታል። ጅጅጋ፣ አዋሽ፣ ሞያሌ ከፍተኛ ጉምሩክ እቃ የተያዘባቸው ቅርንጫፎች ሲሆኑ ከጉዳዩ ጋር በተያያዘ 10 ተጠርጣሪዎች፣ 7 ተሽከርካሪዎች በቁጥጥር ስር መዋላቸው ተገልጿል። ይህን ውጤት የተመዘገበው በህብረተሰቡ ጥቆማና በጸጥታ አካላት የተቀናጀ ኦፕሬሽን መሆኑን ገልጸዋል። ለዛሬ የያዝኩላችሁ ሰበር መረጃዎች እነዚህ ይመስሉ ነበር። ወቅታዊ ታማኝ መረጃዎች በፍጥነት ለማግኘት የአብሽሮ መገናኛ የዩቱብ ቻናል ሰብስክራይብ በማድረግ ቤተሰብ ይሁኑ እያልክ ቪዲዮ ከወደዱት ላይክ፣ ሼር ማድረጉን አይርሱ። ስለተከታተላችሁ እናመሰግናለን። ቸር ያቆየን።